የሌለሽን ማንነት ለራስሽ አትስጪው እባክሽ። ውሸት አይምርብሽም። ምንም አይነት ግንኙነት እንደሌላችሁ አውቃለሁ። ወይኔ ልታሳብደኝ ነው እንዴ? ተወኝ በቃ፣ እኔ ምንም አይደለሁም። እሺ ቢያንስ ተረጋግተን እናውራ። አዱ እኔ እንደምንኛ አይደል? ስለዚህ እባክህ ምንም ሳትደባብቅ ንገረኝ። ውሸት አያስፈልግም። ምን ሆነሃል? ከዚህ በፊት ቆይቼ ማውቀስ መሰልከው? ችግር የለውም ነገር እንዴት እንደምጠይቅ አላውቅም፣ ግን እውነት ከሆነ እስከዛሬ ማወቅ ነበረብኝ። ሄሎ፣ እሺ መነጋገር እንችላለን። የት ልምጣ? እሺ እውነቱን ንገረኝ። ከነኑ ጋር ግንኙነት አላችሁ? ፍቅር ጀምራችኋል? ማለት ፍቅረኛ ናት? ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? የሀረግና የእንግዳ ድራማ ተከታታዮች ሀረግ ድራማ ድጋሜ ተመልሶ ምዕራፍ ሁለትን ይዞልን መጥተዋል። እናም አሁን ዛሬ ደግሞ ስለ እንግዳ ድራማ ትንሽ እስኪ እናውራ። እንግዳ ድራማ ምን ነበረ፣ እንዴትስ ነበረ የሚለውን እስኪ አብረን እንየው። አሁን ሄለን በጣም ደንግጣለች። ቤሉል እማዬ የት ነሽ ምናምን ብሎ ሲጠይቃት እሷ ግን ስራ ላይ ነኝ ብላው ነበረ። ሁንም ግን እሷ ስራ ላይ እንዳልነበረችና እሱ ደግሞ በጣም እየተከታተላት እንደነበረ ያፌትም ይሄው እናቴ የምትላትን ሴትዮ ከማን ጋር እንዳለችና ምን እያደረገች እንዳለ ይሄው ብሎ ሲያሳየው በጣም ደንግጦ ነበረና አላምነውም። ግን ሂዶ ሲያገኛት ከቴዲ ጋር ስታወራና ምን እንደምትል ግን በጣም ግራ ገብቷት እንዴ ልጄ ምን ትሰራለህ እዚህ ብላ ነበር የጠየቀችው። እና እሱ ደግሞ ስራ ላይ ነኝ አላልሽም ወይ ቢላትም እሷ ደግሞ ለማስተባበል ሞክራ ነበረ። አዎ አሁንም ስራ ላይ ነኝ፣ ይሄ የአባትህ ጓደኛ ነውና አብሮን የሚሰራ ሰው ነው፣ ስለ ስራ ጉዳይ እያወራን ነው ምናምን ብላው፣ ግን እሱ ደግሞ እና ያፌትን ያለኝ አጎቴ ያለኝን ነገር ትክክል ነው ማለት ነው ብሎ ነበረ። እናም ሄለን ደግሞ ያልጠረጠረና ምናምን መስራት ነበረ። ሆኖም ግን እሱ ሆን ብሎ ማን እንደላከው እንኳን አላወቀችም። አሁን በጣም ተወዛግባለች። በሌላ በኩል ደግሞ ቤሉል ያደረገው ነገር በጣም ደስ የሚል ነገር፣ ለና አይንዬ ቤት ተከራይቶላቸዋል እና አሁን ኑኑም በጣም ደስ ይላታል፣ ታርፋለች ብሎ ነው ያሰበው። ግን ለአይንዬ ምን ብሎ ነው ያስጠነቀቃት? እባክሽን ኑንዬ ግን ከዛ ቤት መውጣት የለባትም፣ እሷ ትልቁ ቤት ነው መሆን ያለባት፣ መማር አለባት፣ ብዙ ነገር መስራት አለባት እና እሷ ግን እንዳትወስጃት ብሏት ነበረ። አይንዬም ችግር የለውም እንተ ካልክ ምንም ችግር የለውም፣ ግን እሷ በጣም ደስ ይላት ነበረ እዚህ ብትሆን ብለዋለች። እና አሁን ቤሉል ያደረገው ነገር በጣም ደስ የሚልና የአባቱ ምትክ የሆነ ልጅ ነው የሚመስለው። አባቱም ለአይንዬ የሆነ ነገር ሊያደርግላት አስቦ እንደነበረ እናውቃለን ማለት ነው። እናም አሁን እነ አይንዬ ከዛ ቤት ሊወጡ ነው። በሌላ በኩል ደግሞ መሲ ምን ልታደርግ ነው? አሁን ሄለንና ቴዲ ወደ ቤት መጥተዋልና ስለ ስራ ጉዳይ ልናዋራሽ ነው ብለዋታልና አብረሽኝ እኔ ጋር እንድትሰሪ ይፈልጋለሁ ብላታለች ሄለን። እሷ ደግሞ እንዴት ነው እኔ ይህንን ስራ የምሰራው? ሰርቼ እኮ አላቅም፣ በጣም ሊከብደኝ ይችላል ብትላትም አይከብድሽም፣ ትችዋለሽ፣ አሁን ሰው ያስፈልገኛል ብላ ወደ ወጥመዷ ልታስገባት እያሰበች እንደሆነና ቴዲም አብሯት ሆኖ ሊያጠቃኝ ይችላል ብላ በጣም ሰግታለች መሲ ማለት ነው። ሄለን ደግሞ ሆን ብላ እሷን ለማጥቃት ነበረ እዛ ስራ ውስጥ ልትከታት የፈለገችው። ሆኖም ግን እንደምታውቁት ቴዲ አፍቃሪዋ መሆኑን ለመሲ አላወቀችም ሄለን ጉዷ ማለት ነው። እናም ቴዲ አሁን መሲ ከሱ ጋር ሆና እንድትሰራና ለሄለን እንዲያጠቋት ነው እሱ የሚፈልገው። ግን መሲ በጣም ሰግታለች። ሆን ብለው ነው እንደዚህ ያጠመዱኝ ያሉት ብላለች። እና እሱ ደግሞ ባለፈው ምን ብሏት ነበረ? እኔን ነው ማመን ያለብሽ፣ እጄን ያዥኝ ብሎ ለማሳመን ሞክሯል። ዛሬም እዛ ጋር መጥቶም ይህንን ለማሳመን ነበረ። በስንት መከራ ነው ሄለንን ያሳመንኳት እዛ ድርጅት እንድትሰሪ እና እባክሽ እሺ በይኝ፣ ሁለታችን ሁነን ይቺ ሴትዮ እናጠፋታለን ብሎ ለማሳመን ሞክሮ ከዛ ግን ደውይልኝ ብሏት ነበር የሄደው።
መሲ ደግሞ በጣም ተንቀጥቅጣለች፣ በጣም ፈርታለች። ይህንን ነገር ካላደረግኩኝ ይቺ ሴትዮ ከዚህ ቤት እስከነ ቤተሰቦቼ የሆነ ነገር ልታደርገኝ ትችላለች ብላ ፈርታ ለቴዲ ደውላለታለች። በቃ ተስማምቻለሁ፣ ያለህበት ቦታ እመጣለሁ ብለዋለች። እናም አሁን መሲ ማመን እንዳለባት ሞከረች ነው ያለችው። ቴዲ በሙሉ ልቧ ካመነችው ቴዲ ደግሞ እውነትስ አፍቁራት ነው ወይስ አይደለም የሚለው ደግሞ በሂደት የምታየው ነው የሚሆነው ማለት ነው። በሌላ በኩል ኑኑ እና ኤልሹ አሁንም እየተጣሉ ነው። ኤልሹ አንቺ ምን አይነት ሴት ነሽ? ከዚህ ቤት እንድትወጪ ነው የምፈልገው። ወንድሞቼ ምን እያደረግሻቸው ነው? እና ከነሱ ጋር እንድትቀርቢ አልፈልግም ብላ እያስጠነቀቀቻት ነበረ። እናም ኑኑ ደግሞ አሁን በጣም ተናዳና ተበሳጭታ ከዚህ ቤት ውጭልኝ ብላ በኃይል ነበር ያባረረቻት። እናም ኑኑ ደግሞ በጣም ተበሳጭታለች። እንዴት እንችን እንደዚህ ታደርገኛለች ብላና አሳይሻለሁ ብላት ነበር የወጣችው። ኑኑ ደግሞ በጣም ግራ ገብቷታል። ለምን ሄለን ከልጄ ራቂ ከቤሉል እንድትርቂ ብላ አስጠንቅቃት እንደነበር እናውቃለን። አሁን ኑኑ ምን ማድረግ አለባት? በጣም ጨንቋታል። ስለዚህ መናገር አለብኝ ለቤሉል እና ምን ብዬ ነው የምነግረው ብላም በጣም ተጨናንቃ ነበረ። ቤሉል ከሷ እንዲርቅና ፍቅረኛ እንዳላት አሁን ካንተ ጋር እየተቀራረብኩ ያለሁትም ያንን ፍቅረኛዬ ለማስቀናት ነው እንጂ እኔ ፍቅረኛ አለኝ ብላለች። እና እሱ ደግሞ ጭራሽ ምንም ሊያምን አልቻለም። በጣም ግራ ነው የገባው ማለት ነው። እናም አሁን ምን ማድረግ አለበት እሱ? አሁን እውነቱን ንገርኝ፣ ማን ነው ፍቅረኛሽ ሲላትም ማን እንዳለች ታውቃላችሁ። ስለዚህ እሱ ደግሞ ወንድሙ እንደሆነ ያውቃል እና ሆን ብላ ነው እንጂ እሱን አታፈቅረውም፣ እኔ ጋር ያላትን ስሜት የተለየ ነው ብሎ ነበረ። እናም አሁን አዶናይና ቤሉል ተገናኝተው ሊያወሩ ነው። እስኪ በቀጣይ ክፍል ሁለቱም አዶናይና ቤሉል ምን ሊባባሉ ይችላሉ? ለምን አዶናይ በጣም ደንግጧል። ፍቅረኛ አለ ወይ ፍቅረኛ ነች ወይ ሲለው በጣም ነው የደነገጠውና ምን ብሎ ሊመልስለት ይችላል ብላችሁ ነው የምታስቡት ቤተሰቦች? ኑኑ የማን ልትሆን ትችላለች ብላችሁ ነው የምታስቡት? በኮሜንት ስር እስኪ አስቀምጡልን። ለዛሬ የነበረን ቆይታ ይህንን ይመስላል። ሙሉውን ክፍል ቀደም ብለን በኮሚኒቲ ቻነል እንለቀዋለን። ዛሬ ወደዚህ ቻነል የመጣችሁ ለመጀመሪያ ጊዜያችሁ ከሆነ ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቻነል የእንግዳ ኖላዊ አለማየሁ እና ሌሎች አጠር ያሉ የአማርኛ ድራማዎችን አጠር መጠን አድርገን እናቀርብላችኋለን። እናንተ የምትፈልጉት ሌላ ድራማ ካለም በኮሜንት ስር አሳውቁን። ለዛሬ ይህንን ነበረ። አስተያየታችሁ ጻፉልን። በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።